ዛሬ ሁሌ ከምናወራ ለምን ፕራክቲካል የሆነ ነገር አናይም ብዬ በቤትሽ ውስጥ የሽንት የእርግዝና ምርመራ በቤትሽ ውስጥ የትም ሳትሄጂ የምታደርጊውን ለማሳየት መጥቻለሁ። ይሄኛው ራፒድ ፕሬግናንሲ ቴስተር ኪት ይባላል። ይሄኛው ደግሞ ባደረ ሽንት ነው የምታደርጉት ማለት ነው። ምርመራው ያደረ ሽንትና ፕሬግናንሲ ቴስተር ኪት ከፋርማሲ የትኛው ፋርማሲ ይገኛል። ፋርማሲ ገዝታችሁ በሁለቱ ብቻ አርግዘሻል ወይስ አላረገሽም፣ እርግዝና ተፈጥሯል ወይስ አልተፈጠረም የሚለውን ያሳየናል ማለት ነው። ዛሬ እናያለን። ስለዚህ ማንኛውም ፋርማሲ ይሄን ቴስተር ስንገዛ ማየት ያለብን አንደኛ ኤክስፓየር ዴቱን መቼ እንደሚያልቅ ማወቅ አለብን። ሁለተኛው ነገር ደግሞ ምንድነው መከፈት አለመከፈቱ ቼክ ማድረግ አለብን ማለት ነው። 30 ብር 25 ብር ነው የሚሸጠው። 30 ብር ነው የገዛሁት። ስለዚህ እንደዛ ገዝታችሁ ቼክ ማድረግ ትችላላችሁ ማለት ነው። ምንም አይነት ብራንድ ምንም አይነት ይሁን ብቻ ዋናው ቼክ ማድረጊያው ኪት ይሁን እንጂ ችግር የለውም ማለት ነው። ስለዚህ እንክፈተው። እርግዝናን በሽንት ምርመራ ቼክ ስታደርጉ ባደረ ሽንት ቢሆን ይመከራል። እንደገና ደግሞ ግንኙነት ከተደረገ ከ15 ቀን በኋላ ወይም ደግሞ ፔሪየድ ከቀረበት ቀን ከ15 ቀን በኋላ ይመከራል ማለት ነው። ምክንያቱም የዚህ ቼክ ስናደርግ ሽንታችንን ፖዚቲቭ ወይም ኔጌቲቭ የሚል ነገር ያሳየናል አይደለ? አንድ መስመርና ሁለት መስመር። ይህን የሚያሳየን ምክንያት ምንድነው? ኤችሲጂ ሆርሞን የሚባል ነገር አለ። ኤችሲጂ ሆርሞን ምን ማለት ነው? እርግዝና ሰውነታችን እርግዝና ሲፈጠር የሚያመነጨው ሆርሞን ኤችሲጂ ይባላል። ያ ኤችሲጂ ሆርሞን ደግሞ የሚታይ ከሆነ ፖዚቲቭ ከሆነ ሁለት መስመር ወይም ደግሞ ፖዚቲቭ ያሳየናል። ኤችሲጂ ሆርሞን ደግሞ የማይታይ ከሆነ አንድ መስመር ወይም ደግሞ ኔጌቲቭ ያሳየናል ማለት ነው። ስለዚህ እርግዝናችሁን ቼክ ለማድረግ በጣም ስለዚህ ይሄው እንደከፈትና ጥቁር መስመር የምትታያችሁ ከሆነ ጥቁር መስመር አለ። እቺ ጥቁር መስመር እስከዚህ ድረስ ብቻ ነው ሽንቱን መንከር የሚቻለው። ሽንቱ ከመስመሩ ወደ ላይ ባለው መንከር አይቻልም። እቺ የተሰመረችው ሽንቱ እስከዚህ ድረስ ብቻ ነው መክተት የምንችለው ማለት ነው። ስለዚህ አሁን ይሄው በብልቃጥ ሽንቴን አምጥቻለሁ። ስለዚህ በዚህ እርግዝና ቼክ ማድረግ እችላለሁ ማለት ነው። ይሄው የምንከረው ያው 15 ሰከንድ ከ10 እስከ 15 ሰከንድ እንትን ይላል ማለት ነው። ይወጣል ማለት ነው። ይበቃዋል ማለት ነው። ሽንት ውስጥ በመንከር የምናደርገው ምርመራ ነው። ቼክ ማድረግ ትችላላችሁ በየቤታችሁ። ያው ለማታውቁት ነው፣ የምታውቁት ታውቃላችሁ። ለማታውቁ ሰዎች ማለት ነው ይበቃኛል ሰዓቱ። ይሄው ወደ ጎን አስተኝቶ መጠበቅ ነው ማለት ነው። ወደ ጎን አስተኝቶ መጠበቅ ነው። የሚፈጠረውን እናያለን ማለት ነው። ምን ይሆን? ስለዚህ እርግዝናውን ቼክ ለማድረግ እስከሚያሳየን ስለዚህ እስከሚያወጣልን መስመሩ እስከሚያወጣልን ድረስ እኛ አንዳንድ ነገሮችን እናውራ። ነገርኳችሁ። ቼክ ስታደርጉ እርግዝናችሁን ቶሎ ፈጥናችሁ የምታደርጉ ከሆነ ኤችሲጂ ሆርሞን ካልታየ ምንድነው የሚፈጠረው? እርግዝና ራሱ እያለ ኔጌቲቭ ሊያሳይ ይችላል ማለት ነው። አንድ መስመር ብቻ ሊሆንብን ይችላል። ስለዚህ ቼክ ማድረግ ያለብን ግንኙነት ከተደረገ ከ15 ቀን በኋላ ወይም ደግሞ ፔሪየድ ከቀረበት ከ15 ቀን በኋላ ቢሆን ይመከራል። እርግዝና እያለ ራሱ ላያሳይ ስለሚችል ማለት ነው። ስለዚህ ያው ደርሷል፣ ውጤቱ ደርሷል። ምን እስቲ ገምቱ ኮሜንት ላይ መጀመሪያ። እሺ ለማንኛውም ያው ብቻ አንድ መስመር ነው። አንድ መስመር አላረገዝኩም ማለት ነው። አንድ መስመር ከሆነ እርግዝና ተፈጠረ የሚባለው ሁለት መስመር ከሆነ አርግዛችኋል፣ አንድ መስመር ከሆነ ደግሞ አላረገዛችሁም የሚለውን ነገር ያሳያል ማለት ነው። በቤታችሁ ውስጥ በጣም ቀላል ዘዴ። እርግዝና ከተፈጠረ ሁለት መስመር ያሳያል። እርግዝና ካልተፈጠረ ደግሞ አንድ መስመር ይሆናል ማለት ነው። ስለዚህ በቤታችን ውስጥ ማንኛውም ሰው ሊያደርገው የሚችለው ነገር ነው። ነርስ ህይወት ነበርኩኝ። ሰላም ቆዩኝ።